السلام عليكم ورحمة الله وبركاته. ያው ሰሞኑን ያለም ዋንጫ ነው አይደል? ዋንጫውን ግን የበሉ ከወንድ አቡ ሐኒፋን አየው፣ ከሴት ደግሞ በርካታ ውቦችን ተመለከት። አልহামዱሊላህ ረብል ዓለሚን። በርግጥ የአላህ ጸጋ ሁሌም ይከተለናል። አላህ አዛኝና ርህሩህ ጌታ ነው። የቁርአን ምዕራፎችን ሲከፍት ምንድነው የሚለው? አላህ ሲከፍት ቢስሚላህ አርረህማን الرحيم አዛኝና ርህሩህ። አቡ ሐኒፋ በቀራን ቁርአን ላይ ደግሞ ቢስሚላህ الرحمن الرحيم ብሎ ምን አለ? አርረህማን አለ። የዝነቱን ጥልቀት ሊያሳየን አዛኝና ርህሩህ ብሎ ከገባ በቂ ነበር። አስከተልና አዛኙ አለ ደግሞ አላህ አዛኝ ነው። ይዘንልን፣ አገራችን ሰላም ያርገው፣ ሪዝቃችን ያስፋው፣ እዳችንን ያንሳልን፣ መተሳሰሩን አላህ ይስጠን፣ መጣመሩን አላህ ይስጠን፣ መዋደዱን አላህ ይስጠን። አገራችን ላይ በረከቱን አላህ ይልቀቅ። ዱዓ አላህ ይከብደዋል እንዴ? ተቀባይ አይደለም እንዴ አላህ? ነቢዩላህ ሙሳ አንድ ቦታ ላይ ቆመው 7 ዱዓ አደረጉ። ጠቅሎ መለሰላቸው አላህ። ምን አሉ? ረቢ እሽራህ ሊ ሶድሪ አሉ፣ ልቤን ክፈትልኝ። ቁጠሩ ወየስር ሊ አምሪ፣ ከዛስ ወሕሉል ዑቅደተን ሚን ሊሳኒ፣ ለምን ፈለከው? የፍቀሁ ቀውሊ፣ ንግግርን እንዲረዱ አሉ። 3 ጠቀሱ። ከዛ ማስከተሉ ወጀዐል ሊ ወዚራን ሚን አህሊ፣ ማንን? ሃሩነ አኺ ኡሽዱድ ቢሂ አዝሪ ወአሽሪክሁ ፊ አምሪ፣ ለምን ፈለከው? ከይ ኑሰቢሐከ ከሲራን ወነዝኩረከ ከሲራን። 7 ዱዓ ባንድ ላይ አላህ ግማሹን ሰጥቶ ግማሹን ቀማቸው እንዴ? ጠቅልል አደረገና ቀድ ኡቲተ ሱእለከ ያ ሙሳ አላቸው። ጠቅለን ሙሉ ፓኬጅ ተሰጥቷል አላቸው። አላህ ሙሉ ፓኬጅ ይስጠን። ከሪዝቁ ያማረ ሐላል የሆነ የሰፋ፣ ልጆቻችን ሷለህ፣ ሚስቶቻችን ሷለህ፣ አገራችን ሰላም፣ አመራሮቻችን ሰላም፣ መጅሊሳችን የተዋበ፣ ምንም ነገር አላህ ያጉልብን። ምንም ማይከብደው ጌታ ስለው ለሱ የሚከብደው ጥያቄ አላህ ሁሉን ይሙላልን። ዛሬ ልናስመርቅ የመጣ ነው። እንደምታውቁት ብዙ የምናገርበት ቀን አይደለም። በጣም የምትወዳቸው መሻይኾች ኡስታዞች አሉ። ባለይ ጥቂት ደቂቃ ነው ማወራ። የሙሐደራ ፕሮግራም ሌላ ቀን ሰፊ ይኖረናል። ዛሬ የመጣ ነው የናፈቅናችሁን ሰዎች እናንተን ለማየት ብቻ። ዛሬ የመጣ ነው በጣም እናከብራትን እህታችን ኸዲጃ፣ ልፋቷ ድካሞሽ ፍሬ አፍርቷል፣ አክብረንሻል እንላት ነው ዛሬ የመጣ። መርከዙ በማን ነው የተሰየመው? ኸዲጀቱ ቢንቱ ኹወይሊድ። ማናት እቺ ሴት? ማናት ኸዲጃ? አላሁ አክበር። የኸዲጃ ደረጃ ሌላ ነው። የሷን ታሪክ ማውራት ያስለቅሳል። ነቢዩ መሐመድ አለይሂ ሰላቱ ወሰላም የመጀመሪያ የዳዕዋ ዘባቸው፣ አጽናኛቸው፣ ተስፋ ሰጫቸው እሷ ነበረች። ከጋሩ ሒራ ጅብሪልን አግኝተው ኢቅራ ተብለው ወርደው እባክሽን አልብሽኝ በረደኝ ባሉበት ወቅት እሷ ነች የተስፋ ቃል ሰጥታ ያጽናናቻቸው፣ ያጸናቻቸው። ወላሂ ለን ይኽዚከ አላሁ አበደን፣ አላህ አንተን አይወርድህም መሐመድ አለቻቸው። አንተ ዝምድናን የምትቀጥል ችግረኞችን የምትረዳ አንተንም አላህ አይወርድህም። ሚስት እኮ ጽናት ነች። ሚስት እኮ ብርታት ነች። ሚስት እኮ ስክነት ነች። የዱንያ ግሳንግስ ስንክሳር ስራው ንግዱ አድክሞን ቤት ስንመጣ ማረፊያ እኮ እሷ ነች። አይዞህ ይሄ ቀን ያልፋል፣ ስራው ይሳካል፣ ግብሩ ይከፈላል፣ ልጆች ተምረው ቁም ነገር ይበቃሉ፣ የታመመ ይድናል ምትል እኮ ሚስት ነች። የኸዲጃ ምትክ ማለት እሷ። ነቢዩ አለይሂ ሰላቱ ወሰላም በዳዕዋ ጉዟቸው ላይ በጊዜዋ፣ በሐሳቧ፣ በጭንቀቷ፣ በገንዘቧ ነው ይሄን ዲን ያገዘችው። እናታችን አይሻን ታውቃላችሁ?
ረዲየላሁ ተዓላ አንሃ ቆንጆ ነበረች። ነብዩም ያፈቅሯት ነበር። ያ አይሽ ነው የሚሏት አቆላምጠው፣ ያ ሁመይራ ነው የሚሏት። ግን በህይወት ካሉ ሚስቶች በላይ በኸዲጃ ነበር ምቀናው ትላለች። ኸዲጃ እኮ አልፋለች። እሷም ካለፈች በኋላ ነው አይሻን ያገቡት። በህይወት እያለች ሌላ ሴት አላገቡ። እኔ እኮ ትላለች በህይወት ያሉ ባላንጣዎቼ አያስቀኑኝም፣ በኸዲጃ ነበር ምቀናው ነብዩ በጣም ስለሚያወሷት ትላለች። አንዴ የሆነ ጉዳይ ተፈጠረና ረሱሉ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ኸዲጃን እንደተለመደው ደጋግመው ሲያወሱ ምንድነው 10 ጊዜ ኸዲጃ ኸዲጃ የሚሉት? ከሷ የተሻለ አላህ ተክቶት የለም እንዴ አለቻቸው። ረሱል በዛ መልኩ ፊታቸው ሲለወጥ አይቻል አቀም ትላለች። ፊታቸው ተቀየረ። ምን አልሻሉኝ? ተነስ በአላህ ይሁንብኝ በኸዲጃ አላህ አልተካኝም። ሰው ሲያስተባብለኝ ያመነችብኝ፣ ሲያባረኝ አስጠጋችኝ፣ በገንዘቧ ዲኑን የረዳች በኸዲጃም አላህ አልተካኝም። ወራ ኮረፉኝ ትላለች። የኩርፊያ ፊት የቅሬታ ፊት አይባቸው ነበር። ሁሌም ይናገራሉ አላህ እኮ ፍቅሯን ሪዝቅ አርጎ ሰጥቶኛል ይላሉ። ወቀድ ሩዚቅቱ ሑበሃ ነው የሚሉት። መስዋዕትነት የከፈለች ሚስት ትረሳለች? አትረሳ። በምንም አትተካም። አንድም ብታገባ ሶስትም ብትጨምር የመጀመሪያዋ ፍቅር የተለየ ቦታ አለ። የከፈለችው መስዋዕትነት ውስጥ አይፋቅም። ኸዲጃን አይደለም ኸዲጃን የሚያስታውሳት ነገር ነብዩ አለይሂ ሰላቱ ወሰላም ትዝታቸው ነበር። መንገድ ላይ አንድ መካ ላይ የሆነች ሴት በእድሜ የገፋች ረሱልን አስቆመች። ረጅም ደቂቃ ወራቻቸው። እናታችን አይሻ ጠየቀች፣ ምንድነው ረጅም ሰዓት ቆየሳ? እቺ ሴት እኮ ኸዲጃ በህይወት እያለች እኛ ቤት ትመጣ ነበራል። ልብ ብላችኋል። ወፋ ይባላል ሰው ለገባልህ ውለታ ቃልህን አለመብላት፣ ውለታህን አለመርሳት የነብዩ አለይሂ ሰላቱ ወሰላም ባህሪ። አላህም ልፋቷን አልተወው። አንዴ ዋሻው ውስጥ እያሉ ለርሳቸው ምግብ ልታመጣ ጋሩ ሂራን ወጣችሁ ታውቃላችሁ? እዚህ አካባቢ ያሉ ወንድሞች አውቃሉ። ተራራውን መውጣት ወንድ አይችለውም አይደለም ሴት። 1 ሰዓት ይወስዳል በእግር አድካሚ ነው። ያን ሁሉ አቆራርጣ ልትደርስ ስትል አላህ ጀብራኢልን ላከው። ጅብሪልን አንተ መሐመድ ኸዲጃ ወደ አንተ እየመጣች ነው፣ ምግብ ይዛልሃለች አለ አላህ። ከኔ የሆነን ሰላምታ ስጣታል። ከዛም ብለህ በላት አላህ ጀነት ውስጥ በሚያምር ቤት ያበስርሻል በላት። ነብዩ አለይሂ ሰላቱ ወሰላም ኸዲጃ መጣች ፊት ለፊት ሲያገኟት አላህ ሰላም ብሎሻል አሏት። ከኔ ጋር ናችሁ? ማን ነው ሰላም ያላት? ላ ኢላሃ ኢላላህ ኢነላሃ ዩቅሪኡክ ሰላም። አላህ ሰላም ይልሻል። እናታችን ኸዲጃ ደነገጠች። ከዛም ለአላህ ምላሽ ሰጠች። አላህ ወይ አንተ ሰላም አለች። ሰላም አንተ ነህ፣ ካንተም ዘንድ ነው ሰላም። ተባረክተ ያ ዘል ጀላሊ ወል ኢክራም አለች። በጀነት አላህ በሰራት ምድር ላይ ያለ። ታዲያ በየዘመኑ ኸዲጃዎችን አላህ ተክቶልን የኛዋ ኸዲጃ እናታችን ኸዲጃ ታስታውሰናል። ይሄ ልፋትና ድካም ፍሬ አፍርቶ ዛሬ ተመለከትን። ለአንድ ፕሮግራም 2 ኡስታዝ ማግኘት በሚከብድበት ሀገራችን ውስጥ 20 ተሰለፈ። አልহামዱሊላህ ረብል ዓለሚን። ሴቶቻችን በትክክል ዲኑ ከገባቸው ምን ሊሰሩ እንደሚችል በሷ ተምረናል። ድካሟን እኔ በቅርብ አውቃለሁ። ባለቤቴም የቅርብ ጓደኛዋ ነች፣ አጋዧ ነች፣ አማካሪዋ ነች። ጭንቀቷ ቤት እሷ ነች። ቤትም ሆነ አላህ ይቀበላቸው፣ ድካማቸውን አላህ ይባርከው። እናንተ ዛሬ የተመረቃችሁ እህቶች አላህ ይቀበላችሁ። አላህ ቁርአንን እናንተ ልቦና ውስጥ ለማስቀመጥ ወስኗል፣ መርጧቸዋል። አልহামዱሊላህ በሉት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያል ነበር የምትባለው። ወንዶችን
ትውልድ የቀረጸች እናታችን አይሻ ነበረች። የዲን الاسلام ثلث الدين ከአይሻ ነው የተወሰደው። የዲኑ 1/3 ሴቶች በእስልምና ያላቸው ሚና ቀላል አይደለም። ከናንተ ገና ብዙ እንጠብቃለን። ከኢብኑ ሐጀር አልአስቀላኒ ሸኾች ውስጥ ፋጢማ ትገኝበታለች። ኢብኑ ሐጀርን ያቀራቸው ፈትሑል ባሪን ሸርህ ያደረጉት ኢብኑ ሐጀር ስለሷ ሲጽፍ ኒዕመ ሸይኸቱን ካነት ይላል። እንዴት ምታምር ኡስታዛችን ነበረች ይላል። ሲያነተን ወዲያና ወመሐበተን ፊል ዒልም ይላል። የዲኗ የቁጥብነቷ ለእውቀት ያላት ፍቅር መተኪያ አልነበራትም ይላል ሸኹን ሲገልጽ። አላህ ሴቶቻችን ያበርታቸው፣ እህቶቻችን አላህ ያጠንክራቸው። ከቁርአን ጋር ኑረን በቁርአን ከሚያልፉት አላህ ያደርገን። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።